ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ አቴንስ ሴንተር ላይ ወደሚገኘው ወደ ትልቁ ተራራ ወስዳችኋለሁ። ሊቃቢጦስ ይባላል። ምን ይመስላል የሚለውን ነገር አብረን እናያለን። አብራችሁ ወደ ተራራው ሲወጣ የፈለገ በእግሩ ይወጣል፣ ያልፈለገ ደግሞ እዚህ ጋር የቴሌፍሪክ ሴንተር አለ። እዛ ትኬት ቆርጡና ከዛ በቴሌፍሪክ ይወጣል። አሁን ደረስን። ከቴሌፍሪክ ሴንተሩ እየወጣን ነው። የሊቃቢጦስ ስም እንግዲህ ከስሙ ብንነሳ የተሰጠው ሊቆስ ከሚለው ስም ነው። ሊቆስ ማለት እዚህ ሀገር ጅቦች ማለት ጅብ ማለት ነው እና ጅቦች እዚህ ድሮ በጣም ይሰበሰቡ ነበር። የጅብ መንጋ ነበር። በዛ የተነሳ ሊቃቢጦስ ብለው ስም ሰጡት። ብዙ ጊዜ ወደ ማታ ላይ ሰው የሚመጣው ምክንያቱም ፀሐይ ስትገባ ለማየት በጣም ብዙ ሰው ይሰበሰባል። በተለይ ፍቅረኛዎች በቃ መስት ነው እዚህ አካባቢ መጥቶ ፀሐይ ስትጠልቅ ማያይ የለም። እንደምታዩት እንግዲህ ጫፍ ላይ ደርሻለሁኝ። ይታያችኋል። መላው አቴንስ ነው የሚታየው። ከመላው ዓለም ነው ሰው የሚመጣው ይሄንን ቦታ ለመጎብኘት። ሶስት አይነት ታሪክ አንብቦ ነው ብዙ ሰው የሚመጣው። አንደኛው ታሪክ ምንድነው መሰላችሁ? ከክርስቶስ መወለድ በፊት የነበረውን የጥንታዊ ግሪክ የሚቶሎጂ ታሪክ አጥንቶ የሚመጣ ሰው አለ። ሌላኛው ደግሞ የኦርቶዶክስን ታሪክ የቲዮሎጂውን ታሪክ አጥንቶ የሚመጣ ሰው አለ። ሌላኛው ደግሞ ግሪክን እንደ ግሪክ ያላት ይዘቷል እንደነበረ ምን ነበረ ህይወታ የሚለውን ነገር አንብቦ የሚመጣ ሰው አለ። ሊቃቢጦስ እንግዲህ የሚገኘው ከባህር ጠለል በላይ 277 ሜትር ላይ ወይም ደግሞ 910 ፊት ላይ ነው። አክሮፖሊ ከጎን ነው ያለው። ከአክሮፖሊ በስተሰሜን በኩል ነው የሚገኘው ሊቃቢጦስ። እንደምታዩት ከዚህ ጋር ሆነን እንግዲህ በእንደዚህ አይነት መልኩ ይታያል። ከአክሮፖሊና ከሊቃቢጦስ በልጦ የሚታይ ምንም አይነት ቢውልዲንግ የለም። ይታያችኋል። መላው አቴንስ እንደዚህ እንደምታዩት ይታያል። እዚህ ጋር እዩትማችሁ። አያችሁት? ይሄ የምታዩት ታወር ባለፈው ያሳየዋችሁ አቴንስ ታወር ነው። ከዚህ ጋር ሆናችሁ ስታዩት ምን ያህል ሚጢጢ ትንሽዬ እንደሆነ ይታያችኋል አይደለ? ያነሰ ነውና ለዛ ነው እንግዲህ ያው ሊቃቢጦስም ጋራ ነው የተፈጥሮ ነው። አክሮፖሊ ደግሞ ግንብ ነውና ያው ጥንታዊ ግሪክ የገነቡ ግንብ ነው። ለዛ ነው ከአክሮፖሊ የበለጠ ፎቅ ወይም ደግሞ ግንብ እዚህ ሀገር አይሰራም ብዬ ያልኳችሁ። ባለፈው አብራችሁ የነበራችሁ ሰዎች ካላችሁ ታስታውሳላችሁ ብዬ አስባለሁ። ይታያችኋል። በጣም ድንጋያማ ነው። እንደዚህ ማለት ነው። ድሮ ሰዎች ድንጋዩን ይጠቀሙበት የነበረው እብነ በረዱን እየጠረቡ እያለሰለሱ ብዙ አይነት ቅርጻ ቅርጽ ይሰሩበት ነበረ። ድንጋዩንም እየጠረቡ ለቤት መስሪያ ወይም አንዳንድ ነገር አጥራቸውን ለመገንቢያ ይጠቀሙ ነበር። ከዚህ ጋር ነበር ድንጋይ የሚወጣው አቴንስ ውስጥ። ጫፉ ላይ ደግሞ የቅዱስ ጊዮርጊስ ቤተክርስቲያን አለ። የቅዱስ ጊዮርጊስ ቤተክርስቲያን ከመስራቱ በፊት ፕሮፌት ኢሊያ የሚባል በጣም ትንሽዬ ቤተክርስቲያን ነበረ በ18ኛው ክፍለ ዘመን። ከዛ በኋላ ቱርኮች መተው ጦርነት ሲያደርጉ ወይም ደግሞ ግሪክን ሲወሩ በጦርነቱ ምክንያት ቤተክርስቲያኗ የፕሮፌት ኢሊያ ቤተክርስቲያን ጠፋ። ከዛ በ19ኛው ክፍለ ዘመን ዮርጎስ ፈርስት ንጉስ ሆኖ ሲመረጥ በስሙ የቅዱስ ጊዮርጊስ ብሎ ይሄን ቤተክርስቲያን እዚህ ጋር አሰራ። እዚህ ሀገር ብዙ ስሞች ዮርጎና ኮንስታንቲኖስ ማለት ነው። ኮስታ በጣም ይበዛልና ስምም የመዋረስ ልምድ አላቸው። እንደኛ ሀገር ለምሳሌ ዝም ብሎ ስለወደዱ ብቻ ስም አያወጡም። የአያት ስም ለልጅ ይሰጣልና እንግዲህ ይሄኛውን ቸርች ያሰራው ዮርጎስ ዘፈርስ ነበር። ዮርጎስ ሰከንድ ነበር። ከዛ ዮርጎስ ዘፈርድ በጣም ለረጅም ጊዜ ብዙ ዮርጎዎች እቺን ሀገር በንጉስነት መርተዋታል። አሁን ደግሞ ይሄ የሚታየውን የመጀመሪያውን ክፍት ቲያትር ቤት አሳያችኋለሁ። ሄጄ ይታያችኋል። ይሄ የተቆራረጠው ድንጋይ በእንደዚህ አይነት መልኩ ነበር እየቆራረጡ የሚወስዱት እና የሚጠቀሙበት። ከዛ በኋላ ከተከለከለ በኋላ እንደዛው እንደተቀመጠ በጠባቂ በእንደዚህ አይነት መልኩ ሰው እየመጣ ያየዋል። እንግዲህ ኤሮፕ ላይ እያንዳንዱ ድንጋይ፣ ዛፍ፣ ሁሉም ነገር ታሪክ ካለው ይታያል፣ ይጎበኛል ተከፍሎ። መጆቼ የዳበስኩ እንዳላጫውትሽ ሰው ከማይኖርበት ጋራ ስር ነው ቤትሽ የሚለው ክሊፕ በእውነት እዚህ ጋር ነበር መስራት የነበረበት። ይሄንን ተራራ ነው የወረድኩት። ይታያችኋል። ቲያትር ቤቱ ጋር ለመድረስ ወይ
ይሄን ሁሉ ዳገት ወርጄ የመጀመሪያውን ክፍት ቲያትር ቤት ላሳያችሁ ብዬ ነበረ። እንደምታዩት ዝግ ነው። እንግዲህ እዚህ ጋር ነበረ የተለያየ ዘፈን ዝግጅት፣ የቲያትር ዝግጅት የሚያደርጉት። በብዛት ደግሞ በዘመኑ የነበረውን ንጉስ መቃወም ሲፈልጉ እዚህ ጋር እየመጡ ነበር ተሰብስበው የሚቃወሙት። ዲሞክራሲ እንግዲህ ከግሪክ እንደተጀመረ ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝ። ለዛም ከጥንት ጀምሮ ሀሳባቸውን፣ ተቃውሟቸውን በግልጽ የመናገር መብት ነበራቸውና እዚህ እየመጡ ይናገሩ ነበረ። ከዛ በኋላ በነበረው ንጉስ በ1964 ተዘጋና ለእድሳት ተብሎ እንደገና የተከፈተው 2023 ነው። ከታደሰና ከተከፈተ በኋላ የተለያዩ አርቲስቶች እዚህ መጥተው ኮንሰርታቸውን ያዘጋጃሉ። ኢንተርናሽናል አርቲስቶችም እየመጡ ኮንሰርት ይዘጋጅበታል። እዚህ ቦታ ላይ ብንገባና ብናየው በጣም ደስ ይለኝ ነበር፣ ግን ምን ይደረግ አዝኜ እመለሳለሁ። ይታያችኋል። የሁሉ የሚታየው ሲፈለጥና ሲለሰለስ እብነ በረድ ነው። ግሪክ በጣም የእብነ በረድ ሀገር ነውና እብነ በረድ ቤት ውስጥ አይደለም ግቢ ሁሉ ነው የሚነጠፈው የሚሰራበት። ይሄ የምታዩት ሰው ሁሉ የሚራመደው ጫፍ ላይ ወጥቶ ፀሐይ ስትጠልቅ ለማየት ነው። ጎን ለጎን ነው የሚባለው፣ ግን ተራራ ስለሆነ ያደክማል። ባንዲራ ሲወርድ የደረስ ነው አሁን። ግሪክ ሀገር ላይ ባንዲራ ሲወጣና ሲወርድ ስርዓት አለውና እሱን ስርዓት ያሳያሉ። ከጥንት ጀምሮ የነበረውን የውትድርና ስርዓታቸውን። መቆለፉን ፎቶ አንስቶ ነው የሚሄደው። ማን እንደቆለፈውና እንደተቆለፈ ስርዓት አላቸው። በእንደዚህ አይነት መልኩ ባንዲራቸውን አውርደው አጣጥፈው የሚሊተሪ ስርዓታቸውን አካሂደው ይሄዳሉ። አያችሁ፣ ይሄ ለማየት ነው እንግዲህ ይሄ ሁሉ ሰው ያለው። በእውነት ቆይ ላሳያችሁ ቀስ ብዬ ሳላይ ከጀርባ ያለው የስልክ ብዛትና የሰው ብዛት እዩት። ይሄ ሁሉ ሰው የሚመጣው እዚህ ጋር ምንም ለማድረግ አለን። በቃ አቴንስን ከላይ ሆኖ ለማየት ከዛ በኋላ የነገርኳችሁን ታሪክ አንብቦ ከዛ ደግሞ በጣም እችን ፀሐይ ስትገባ ለማየት አያችሁት። እዚህ ጋር ደግሞ እንደምታዩት ብዙ ፕላስቲክ ታሰረ አለ። ምንድነው መሰላችሁ? ፍቅረኛሞች ፀሐይ ስትካዩ በኋላ ቃል ይገባባሉ እና አንዳንዶች ውሃ እየጠጡ ከሆነ ያው ዳግሱን ሲወጡ እንግዲህ ያው ውሃ ይጠጣሉ አይደለ? ከዛ ላይ ፕላስቲኩን ይገነጥሉና ያስራሉ፣ ቃል ይገባባሉ። አንዳንዱ ሰው ቁልፍ ምንድነው የቁልፍ ጋል በላችሁ እሱን የሚያረጋለ፣ የሄር ባንድ የሚያረጋለ፣ ማአት ቁልቋል አለ። በለስ ድንጋያማ ቦታ የተለመደ ነው አለ። ቁልቋል በስሏል እዚህ ጋር ወላ ይሄ ዛፍ አያምርም? በጣም ነው የወደድኩት። በጣም አረንጓዴ ነው ደግሞ ብታየው ከለሩ። ዋው! ከዚህ ጋር ቆለጭ ብላ ነው የምትታየው ፀሐይዋ። ያት እንዴት ደስ እንደምትል። ዋው! ማማሩ ሰማዩ ራሱ እየገባች ነው። ውርዬ ደግሞ እዚች ጋር ቁጭ ብላለች። ደክሟታል መሰለኝ አቴንስ ሙቀት። ውሮ ደክሞሽ ነው? ፕስ አረኤ ዙሪያ ወደኔ አማርኛ አሰማም ወሮ። ሌላው ደግሞ እዚህ አካባቢ ያሉ ቢልዲንጎች ምንም የተለዩ አይደሉም። ይኸው እንደምታዩት ማለት ነው ኖርማል ቢልዲንጎች ነው ያሉት። ግን ወደ ታች ስታዩ ሙሉ አቴንስ ስለሚታያችሁ
ልነግራችሁ አልችልም ቤት እንዴት ውድ እንደሆነ። እንዲሁም ደግሞ አክሮፖሊና ሊቃቢጦስ እዚህ ጋር ስላለ ማለት ነው የመጨረሻ በጣም ውድ ነው ቤትና ባለፈው አመት በሜትር ስኩዌር 18000 ተሸጠ ተብሎ በቃ ሲባል ነበር። በእንደዚህ አይነት መልኩ መወደድ የለበትም እያሉ ነበርና አስባችሁታል። በሜትር ስኩዌር 18000 ማለት 100 ሜትር ስኩዌር 1.8 ሚሊዮን ማለት ነው። እንግዲህ አስባችሁታል። እና ደግሞ የሚገርማችሁ ያን ያህል እንትን አይደለም፣ በቃ አካባቢው ነው እንጂ ያን ያህል የተለየ ነገር ምናምን ኖሮ አይደለም። በቃ አቴንስን ስለምታየውና ይሄ እነሱ የሚወዱት የሀገራቸው ታሪካዊ ቦታ አጠገብ መሆኑ ነው በቃ። እና ደግሞ እዚህ አካባቢ ድሮም ቢሆን ውድ ስለነበረ ቤት ገንዘብ ያላቸው አፎርድ ማድረግ የቻሉ ነበር እዚህ አካባቢ ገዝተው የገቡት እና ኦልድ መኒዎች ናቸው ብዙዎቹ ይባላል። ሰላም እንዴት ናችሁ? ዛሬ ደግሞ በነጋታው ነው ሊቃቢጦስን በቀረጽን በበነጋታው የካሊማርማሮ ስቴዲየም እንገኛለን። ምክንያቱም ትላንትና ያው ፀሐይ ከጠለቀች በኋላ እዚህ ጋር መጥቼ መቀረጽ አልቻልኩም። ስለዚህ ዛሬ መጥቼ እዚህ እየቀረጽኩላችሁ ለእናንተ። ይሄ ስቴዲየም ኦሎምፒክ የተጀመረበት ስቴዲየም ነው። ለምን እዚህ ጋር ተጀመረ፣ የኦሎምፒክ ባለቤትነት ለምን ለግሪክ ተሰጠ የሚለውን ነገር በዝርዝር እናያለን። ከዛ በፊት ግን መግቢያ መክፈል ይኖርብኛል። አሁን ወደዛ እንሂድ። ያሰስ የቆረጥነው ትኬት በእንደዚህ አይነት መልኩ እናሳያለን። ቴንክ ዩ። ከዛ እንገባለን። ስቴዲየሙ እንግዲህ ይሄንን ይመስላል። ከውስጥ ይታያችኋል። ካሊማርማሮ ነው የሚባለው የስቴዲየሙ ስም ነው። ማርማሮ ማለት እብነበረድ ማለት ነው። ሁሉ ነገር የተሰራው መሬቱም፣ ደረጃው፣ መቀመጫው ሁሉ ነገር ከእብነበረድ ስለሆነ ይኸው እንደሚታየው አይታላችሁ እንደዚህ ከእብነበረድ ስለሆነ ለዛ እንግዲህ ካሊማርማሮ ብለው ስም አውጥተውለት። ኦሎምፒክ እንዴት እዚህ ተጀመረ ለሚለው ነገር ምንድነው መሰላችሁ? እንዴት እንደተጀመረ ልንገራችሁ። እዚህ ጥንታዊ ግሪክ በነበሩበት ዘመን ከክርስቶስ ልደት በፊት ማለት ነው እርስ በርሳቸው ይጋጩ ነበርና ጦርነት ያደርጋሉ። በዛን ጊዜ በአመት አንድ ጊዜ ለሰላም ለእርቅ ብለው የሚያደርጉት ውድድር ነበረ። እርስ በርሳቸው ውድድር ያደርጋሉ። ይሄ ዛሬ የምናየው ኪክ ቦክስ የዛኔ ኪክ ቦክስ ባይሆንም ስሙ እንደሱ አይነት ጨዋታ ነበራቸው። ዲስከስ ውርወራ፣ ጦር ውርወራ፣ ቀስት ይቀስቱ ነበረ። እንደው ቀስት ኢላማ ያልሙ ነበርና እንደዛ አይነትን ውድድር ያደርጉ እና ይሽላለሙ ነበረ። ተመልካቾች ደግሞ እዚህ ጋራው ላይ ታያቸዋል። እዛ ዛፎች ያሉበት ላይ እዛ ጋር ቁጭ ብለው ያዩና ይዳኟቸው ነበረ። ከዛ በኋላ ከክርስቶስ ልደት በኋላ በ393 ዓመተ ምህረት ቴዎዶስ የተባለ ንጉሳቸው ይሄ ጥንታዊ ግሪክ ያደርጉት የነበረው ማንኛውም አይነት ግጥሚያም ሆነ ውድድር እኛን አይወክልም፣ ምክንያቱም እኛ አሁን ክርስቲያኖች ነንና እነሱ ደግሞ የክርስቲያን ተቃራኒ የራሳቸው የሆነ አመለካከትና እምነት የነበራቸው ሰዎች ስለሆነ እኛን አይወክልም ብሎ በ393 ዓመተ ምህረት አስቆመው። ከዛን 1403 ዓመት ከቆመ በኋላ በ1896 ወይም ደግሞ በ1896 ዓመተ ምህረት ፈረንሳዊው ፒየር ዴ ኩቨርቴ ይሄ ነገር እኮ ለዓለም ሕዝብ ያስፈልጋል ብሎ ሌሎች ግሪኮችን በማሰባሰብና በማማከር ይህንን የኦሎምፒክ ጨዋታ እንዲጀምር አደረገ። ኦሎምፒክ ደግሞ ተብሎ ስም የወጣለት ጥንታዊ ግሪክ አመጣጣቸው ኦሊምፖስ ከተሰኘ ተራራ ላይ ነው ተብሎ ስለሚታሰብ ለዛ እንግዲህ ኦሎምፒክ ተብሎ ስም ሰጥቶት ለመጀመሪያ ጊዜ እዚህ ስቴዲየም ላይ በካሊማርማሮ ስቴዲየም የኦሎምፒክ ግጥሚያ ተደረገ ማለት ነው። በዛ ምክንያት የኦሎምፒክ ባለቤት ግሪክ ሆነች እላችኋለሁ። እና አሁን በማንኛውም ሀገር ግጥሚያ ሲደረግ የኦሎምፒክ ውድድር ሲደረግ ችቦ የሚሄደው ከግሪክ ነው። ከዚህ ይነሳና ግጥሚያ የሚደረግበት ሀገር ይበራና ልክ ግጥሚያው እስከሚያልቅ ድረስ እየተበራ ይቆያል ማለት ነው። በዛ ጊዜም ችቦ ይዘው ያዩ ስለነበረ ነው ያ ሲምቦል የተደረገው። አሁን ደግሞ ትንሽዬ ሙዚየም አለች። ወደ ሙዚየም ወስዳችኋለሁ። በተቻለ እንግዲህ ሰው እንዳልቀርጽ እንደዚህ አይነት መልኩ ቀስ እያልን እንሄዳለን። ውይ ቅዝቃዜው እንዴት ደስ ይላል! ዋሻ ነውና እዛ ደግሞ የመጨረሻ ዳገት ነገር ስላለው ፀሐዩ ልብልብ ነው የሚያደርጋችሁ። እሺ ደግነቱ ለሙቀት የሚመች ልብስ አድርጌ የመጣሁትና እንደው ትንሽ ይሻላል እንጂ ሙቀቱ ሙቀት እንዳይመስላችሁና እዚሁ ስትገቡ ቀስቀስ ነው የምትሉት። በጣም ደስ ይላል። መግቢያው ላይ እንደዚህ ስክሪን አዘጋጅተው የተለያዩ የኦሎምፒክ ጌሞችን ያሳዩዋችኋል። እዚህ ጋር ደግሞ ሁለት ማሽኖች አሉ። በዘመኑ የነበሩትን ፍራንኮች የምታወጡበት ነው። ገንዘብ ከታችሁ 3 ዩሮ ከታችሁ ከዛ በኋላ ሳንቲም ያወጣላችሁ ነበረ። ግን አውት ኦፍ ሰርቪስ ነው አሁን። እዚህ ጋር ደግሞ በዛን ዘመን የነበረውን ታሪክ
በፎቶ አስደግፈው ያስቀመጡበት ቦርድ ነው። እዚህ መግቢያ ላይ ይታያችኋል ያለው ፎቶግራፍ ምን ይላል መሰላችሁ? አይክና ስሎቫኪያ። አይክ ማለት ግሪክ ውስጥ ያለ የባስኬትቦል ቡድን ነው እና የስሎቫኪያ ፕራግ ያለ ቡድን ተወዳድሮ 80 ሺህ ሕዝብ በተሰበሰበበት ላርጀስት ክራውድ በነበረበት በኦሎምፒክ ስቴዲየም ግሪክ 89 ለ82 አሸንፏል እና ጂኔስ ቡክ ላይ ተመዝግቧል ብለው ጽፈዋል። ነግሬያቸዋለሁ። እዚህ ሀገር ስሩ እንጂ ታሪክ ለመዘከር ለማወደስ ማንም አይችላቸውም እና ለዛም መሰለኝ እንግዲህ ታሪካቸው እስከ ዛሬ ድረስ ተጠብቆ ከዓለም ሁሉ ህዝብ እየጎረፈ ግሪክን የሚያያት ብዬ አስባለሁ። እና ይኸው እንግዲህ እዚህ ጋር በስነ ስርዓት ተቀምጦ በጂኔስ ቡክ ላይ የተመዘገበ ክራውድ ነበር የነበረው ግሪክ ሲያሸንፍ ብለው ፊት ለፊት አስቀምጠውታል በክብር። ከዛም ከፍ ስንል የነበረውን ክራውድ ፎቶግራፍ አድርገዋል። ከዛም ደግሞ ወደ ላይ ከፍ ስንል በተለያየ ጊዜ ከዚህ ሀገር የሄዱ ችቦዎችን እዚህ ጋር አስቀምጠዋል። ለምሳሌ እዚህ ጋር ምን ይላል? 2022 ቤጂንግ ይላል። 2010 ቫንኮቨር ይላል። ይኸው እዚህ ጋር 2006 ቶሪኖ፣ በ88 ካላጋሪ እያለ ይቀጥላል። እዚህ ጋር ደግሞ ጥንታዊ ግሪክ እንዴት ውድድሩን ያደርጉ እንደነበር ለምሳሌ ዲስከስ ሲጀምሩ እንደዚህ ነበረ። እንደዚህ አይነት መልኩ ነበር የሚወረውሩት። ከዛ እንደምታዩት እዚህ ጋር የግሪክ ባንዲራ አለ። ከዛ ደግሞ እዚህ ጋር ይታያቸዋል ይሄና እነኚህ ምስሎች ወይም አሻንጉሊት የሚመስሉ ነገሮች በዘመኑ የነበሩ የአማልክቶቻቸው ቅርጽ ነው። ጥንታዊ ግሪክ ያመልኳቸው የነበሩ አማልክቶች እንደዚህ አይነት ቅርጽና ሌላም የተለያየ ቅርጽ ያላቸው አማልክቶች ነበሯቸው። ይሄን እምላችሁ እንግዲህ ከክርስቶስ ልደት በፊት የነበረውን አመለካከታቸው ነው። ከዛ በኋላ ሁሉም ኦርቶዶክስ ክርስቲያን ናቸው። ከዛ እንግዲህ ደግሞ ወደዚህ ወረድ ስንል ይታያቸዋል የነሱ የነበሩ የጥንታዊ ግሪክ የነበሩ የስፖርት አይነቶችን በእንደዚህ አይነት መልኩ ፎቶ አስቀምጠዋል። ለምሳሌ እንደዚህ ዝላይ ነበር። እንደዚህ ዲስከስ ነበረ። እንደዚህ አይነት ትርኢት ያሳዩ ነበረ በዘመኑ። እዚህ ደግሞ ትንሽዬ ሱቅ አለች። ስቴዲየሙን በማስመልከት ልትገዙ የምትፈልጉት ቲሸርት ካለ አንዳንድ እቃዎች ካሉ በእንደዚህ አይነት መልኩ አስቀምጠዋል። ታያቸዋል። ለጊፍት የሚሆን እዚህ ከመጣችሁ እንግዲህ በእንደዚህ አይነት መልኩ ገዝታችሁ መሄድ ትችላላችሁ። ሁሉም ነገር ስቴዲየሙና ስቴዲየሙን ብቻ የሚያመለክት ነገር ነው። እዚህ ጋር የምታዩት እንግዲህ የኦሊቭ ቅጠል አለ። ምክንያቱ ደግሞ ድሮ ጥንታዊ ግሪክ ሲሸላለሙ በኦሊቭ ቅጠል ነበረ ዘውድ ነገር እንደ አክሊል ነገር እየሰሩ የሚሸላለሙት። እሱን በማስመልከት እዚህም ሀገር የኦሎምፒክ ውድድር ሲኖር አይታችኋል ብዬ አስባለሁኝ። በወይራ ቅጠል ነው የሚሰራው እንደሚባለው አክሊል ነገሩ። ይሄ ደግሞ በፎቶ ነው። ከወይራ ቅጠል የሚሰሩት ዘውድ ነገር አክሊል ነገር ያልኳችሁ እንደዚህ ይመስላል። ካገኘሁ ውጭ ያሳያችኋለሁ። የተለያዩ ፍሬሞች አሉ። እንደዚህ አይነት ጌጣጌጦች አሉ። ታያችኋል። በስቴዲየሙ ቅርጽ የተሰራ የእጅ ጌጥ አለ። የጣት ቀለበት፣ የአንገት ሰው ከዚህ ገዝታችሁ ለምትፈልጉ ሰው መስጠት ትችላላችሁ፣ ወይም ለራሳችሁ ማጌጥ ትችላላችሁ። እንደዚህ አይነት የስቴዲየሙን ቅርጽ ሰርተው አስቀምጠዋል። አሁን ከሙዚየም ወጣሁኝ እየጨረስኩኝ ነው። ሌላ ያልነገርኳችሁ ነገር እንደመሰላችሁ የማራቶን ውድድር ሲዘጋጅ ማጠናቀቂያው እዚህ ስቴዲየም ነው። ስለዚህ ብዙ ኢትዮጵያኖች በየአመቱ ይመጣሉ። ፌመስ የሆኑ ፌመስ ያልሆኑም አትሌቶቻችን ይመጣሉ። የምናበረታታቸው እዚህ ስቴዲየም እየመጣን ነው እላችኋለሁ። የሚሸለሙበት ደግሞ ቦታ እዚህ ጋር ነው። ይታያችኋል። የስቴጁ አንደኛ፣ ሁለተኛ፣ ሶስተኛ የወጣ ሰው እዚህ ጋር ይሸለማል ማለት ነው። እንግዲህ በእንደዚህ አይነት መልኩ ስቴዲየማችንን ጎብኝተናል። ከኔ ጋር እዚህ ጋር እንሰነባበታለን። ከዛ በፊት ግን ምን ተገነዘብኩ መስላችሁ ልንገራችሁ። ለጦርነት ብለው የጀመሩትን የስፖርት ውድድር ወደ ጥሩ ቀይረውት
በየአመቱ ለዚህ ለሚያበሩት ችቦ ተብሎ ከስፖርት ፌዴሬሽን ትልቅ በጀት ተመድቦላቸው በጀታቸውን እየወሰዱ እየኖሩ ነው ያሉት ግሪኮች። ከዛ ይልቅ እኮ በኔጌቲቭ ቢተረጉሙትና ቢያስቡት ኖሮ እንትናን በድሏል፣ እንትናን ጨቁኗል ብለው ዛሬ መደባደቢያና ሌላ ጦርነት መክፈቻ ይሆናቸው ነበረ። ግን ማንንም ግሪክ ብትጠይቁ የሚነግራችሁ ድሮ ጭንቅላት በሌለን ጊዜ እንደዚህ አድርገን ነበር፣ ሞኝ ስለነበርን ነው የሚሏችሁ። እና እንግዲህ እኔና እናንተም ከዚህ ቪዲዮ ብዙ ነገር ተማርን ተስፋ አረጋለሁ። አዲስ የሆናችሁ ቻናሌ ደግሞ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። የዛሬውን ቪዲዮ ደግሞ ከወዳችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።